ኧረ ይሄም የምር ነው። መታሰርም አለብሽ። ማራማዊት ካየችሽ ግን ሁሉም አፌ ወላሂ ማርያምን አታጃጅለኝ። እንዳትገልጪ ወላሂ የምር ስጦታው ግን እንደዚህ አጃጅለኝ ማለት ነው። እኔ ኮምፒውተሩ እንዳልወስደው ኮምፒውተሩ እንዳይመለስ ቦታው እንዳትገልጪ። ምን ይሆን እስኪ ገምጪ። ሳትገልጪ በፊት ምን እንደሆነ ገምጪ። እኔ ቸኮሌት እያለሁ እኮ ቸኮሌት አንተ ወልግ እንዳትገልጪ። ሌላ ምንም አልገመትሽም? ቸኮሌት አይደለም። ቸኮሌት እኔ እኮ ቸኮሌት እንደዚህ እኔ ከሌላ ቦታ ከርቀት እኮ ነው ያስመጣሁት። እዚህ ጋር አይደለም ከርቀት ነው ያስመጣሁት። ስለዚህ እቃውን ኖ ሳታይ ካየሽማ ልትገያላችሁበት የዓለም ዳርቻ ሰላማችሁ በዘት ይበለብያለሁ። ዛሬ እንግዲህ ያው በአዲስ ቪዲዮ መተንላችኋል። ውዷ ባለቤቴ እንግዲህ ለረጅም ጊዜ ያው በእርሳት ነው የቆየችው። እርሳትም ደግሞ ራሷን በራሷ እያረሰች ነው የቆየችው እና አሁን ደግሞ ከእርሳት በኋላ ደግሞ የሆነ ነገር ያስፈልጋታል እና ዛሬ ስጦታ አዘጋጅቻላታለሁ። ደስ የሚል ስጦታ ነው። ስጦታው ምን እንደሆነ ያው ከሌላ ቦታ ነው የመጣው። በነገራችን ላይ ስጦታው እዚህ ሀገር ውስጥ ራሱ እዚህ ያለንበት ሀገር የለም። እዚህ ያለንበት ሀገር የለም። ስጦታው ከሌላ ቦታ ነው የመጣው። እኔ ራሱ ያው ማራማዊት ሳትመጣ በፊት አዝዤው ነው። አሁን ማራማዊት ከመጣች በኋላ አሁን ገና የደረሰው እና ከሩቅ ቦታ ነው የመጣው። ያው እንደዚህ እንደ ልብ ምናምን የሚገኝ ስጦታ አይደለም። በጣም ስንት ተደክሞበት ታስቦበት ረጅም ጊዜ በጣም ብዙ እንትን ብሎ ነው እና ይሄ ደግሞ ያስፈልጋል፣ ግድ ነው ያስፈልጋል። ምክንያቱም ያው እንግዲህ ብቻዋን ራሷን በራሷ አርሳ ስደት ሀገር ላይ ብዙ ነገር ነው ያለብሽ እና ይገባሻል ባለቤትሽ። ስለዚህ ዛሬ ለቤተሰቦቻችን እስኪ ስጦታ እሷ ብቻ ናት የምትሰጠው እና አንተ ስጦታ ታዘጋጅላትም እያሉ እየወቀሱኝ ስለሆነ ማለት ነው። ስለዚህ ዛሬ ያው በእነሱ ፊት ስጦታውን ልሰጥሽ ተዘጋጅቻለሁ ማለት ነው። ስለዚህ ያው ከረጅም ጊዜ በኋላ ነው የተሳካው። እንግዲህ በነገራችን ላይ ያው እንግዲህ ጊዜው ሲዘር ተሸፍኝና ራስሽን በራስሽ ተሸፍኝ ወይስ ደግሞ በፎቶ ኖ ታያለሽ። ኧረ ተይ መታሰርም አለብሽ። ማራማዊት ካየችሽ ግን ሁሉም አፌ ወላሂ ማርያምን አታጃጅለኝ። እንዳትገልጪ ወላሂ የምር ስጦታው ግን እንደዚህ አጃጅለኝ ማለት ነው። እኔ ኮምፒውተሩ እንዳልወስደው ኮምፒውተሩ እንዳይመለስ ቦታው እንዳትገልጪ። ምን ይሆን እስኪ ገምጪ። ሳትገልጪ በፊት ምን እንደሆነ ገምጪ። እኔ ቸኮሌት እያለሁ እኮ ቸኮሌት አንተ ወልግ እንዳትገልጪ። ሌላ ምንም አልገመትሽም? ቸኮሌት አይደለም። ቸኮሌት እኔ እኮ ቸኮሌት እንደዚህ እኔ ከሌላ ቦታ ከርቀት እኮ ነው ያስመጣሁት። እዚህ ጋር አይደለም ከርቀት ነው ያስመጣሁት። ስለዚህ እቃውን
ኖ ሳታይ ካየሽማ ልትገዢማ ታውቂዋለሽ። ስለዚህ እቃውን እንትን ያለ አታውቂዋለሽ። ገመቺ ሞባይል በቃ የገመትኩት ነው። ትንሽዬ ላሳይሽ። ትንሽዬ ኧረ ሞባይል ና ለምን ስለምጠይቅህ ነው። ፍቅር ሰዓት ሄደ። እስኪ ማርያም ነው ትልቅ ነገር ይመስላል። የምራጃጅ ላይ ማትቀር ማርያምን ደግመህ ትገዛዋለህ። እሺ አሁን እሺ በቃ አሁን በቀጥታ ሳይሻለሁ። ቤተሰቦቻችን እንግዲህ ያው መጀመሪያ ቤተሰቦቻችን ይወጡ። እሺ ስጦታው ይሄ ነው እንግዲህ ይገባታል አይደል? ቤተሰቦቻችን ይሄን ስጦታው ይገባታል። መጀመሪያ እናንተ ይሁን እሷ ከማያታ ቤተሰቦች ስጦታ ካልሆነ ግን ትቀጣለህ። አረ ፍቅር በቃኝ እንዴ! ልከፍተው ነው እኔ። እሺ ግለጭ። ዋው በጣም ነው የማመሰግነው። እኔ ብትገባሽ ዋው በጣም ነው የማመሰግነው። ዋው ደስ ይላል። እና ይሄው እንደምትመለከቱት በጣም የሚያምር እቃ ነው። ደስ የሚል እቃ ነው። ይሄ ያደርቃል፣ ያበጥራል፣ ያደርቃል። አንደኛ የሚባለው እቃ ነው እንግዲህ አሪፍ የሚባለው እቃ ነው አሁን ከመጡት እቃዎች። ስለዚህ ሁላችሁም ማለት ነው ለባለቤታችሁ ግዙ። ግዴታ ለሴት ፀጉር ለመንከባከብ ግዴታ እሷ ብቻ ሳይሆን መንከባከብ ያለባት